የራሱ ጉዳይ። እርግጠኛ ነሽ? አትፈልጊውም ነው? አልፈልገውም። አሁን እኔ እናንተ እንመቻች እያልኩ ነው። እሱን የራሱ ጉዳይ። ታዲያ እዚህ ውስጥ እንዴት ነው የምንመቻቸው? ከፈለክና ቤት መግባት እንችላለን። ቤት መግባት እንችላለን። ጭራሽ እሱ እንደ እያለ እላዩ ላይ ቢመጣም የራሱ ጉዳይ ነው። እኔ እናንተ እንመቻች። እዚህ ውስጥ ከደበረ ና ቤት እንግባ እያልኩ ነው ማለት በዚህ ልክ እላዩ ላይ እኔ ይዘሽ አስቸጋሪ ነው። የራሱ ጉዳይ ነው። ስለሱ አንተ አትጨነቅ። እኔ እናንተ ብቻ ዋናው መመቻቸታችሁ ነው። ስለሱ እርግጠኛ ነሽ? የምር እንደዚህ ፊት ለፊት እንደዚህ እያየሽ ከወንድ ጋር ትገቢያለሽ ማለት ነው? ምንም ችግር የለውም እያልኩ ነው። ችግር የለውም። እኔም ባልሆን ሌላም ሰው ቢሆን ሌላ ወንድም ቢሆን እንደዚህ ታደርጊያለሽ ማለት ነው። ችግር የለውም። ስለሱ አታስብ። እሱ የራሱ ጉዳይ ነው። እንደዚህ ከሆናችሁ ለምን አትለይ? ይሄን ያህል ቺት የምትደር በዚህ ደረጃ ልክ ቺት የምትደራረጉ ከሆነ አብራችሁ መሆኑ እኮ ምንም ትርጉም የለውም። ልጅም ብትፈጥሩ ዞሮ ዞሮ ተለያይታችሁ ልጁን ያለ እናትና ያለ አባት ማደጉ እሱን አንተ እዚህ ሀሳብ ውስጥ መግባት የለብህም። እኔ እናንተ ብቻ እናውራ እኮ ነው እያልኩ ያለሁት። ስለሱ አታስብ። እሱ የራሱ ጉዳይ ነው። እግዳለሁ እሱን ከሴት ጋር ልይዤዋለሁ እያልኩ ይውላ ለሱ መከራከር እኮ የለብህም። ከብዙ ሴቶች ጋር እኔ አሁንም ከአንዷ ጋር ነው እየሆነ ያለው። እርግጠኛ ነሽ? እርግጠኛ ነኝ። እሱ የሚያደርገው ነገር ስለሆነ አንተ ሀሳብ አይግባክ። እኔ እናንተ አሁን ከፈለክ ቤት እንግባ፣ ደስ ያለ ቦታ መሄድ እንችላለን። እርግጠኛ ነሽ አንቺ? እርግጠኛ ነኝ። በኋላ ጸብ ቢፈጠር እዛ ውስጥ ደግሞ ስለሱ አትጨነቅ። ብንደባደብስ መቶ ትደባደብ። አይ ጥሩ አይደል? ደስ አይልም ማለት ከወንድ ጋር በሴት ልጅ ምክንያት መጣላት የለብንም። ቤት መግባት ከደበረ ሌላ ቦታ መሄድ እንችላለን። እሱን ላለማግኘት ከፈለክ ግን ታማለያለሽ በጣም። ግን ይሄንን አይምሮ ያልፈቅድልሃል። ከራሴ ጋር እየተጨቃጨኩኝ ነው። እሱን ችግር የለውም። ከችግር ማንም የሚያደርገው ነገር እኮ ነው አይደለ? እሱማ ማንም አሁን እኮ ትዳር እንዳለሽ ነው ማወቄ ነው እኮ እኔን ያዘኝ እንጂ ፈልጌያለሁ እኮ አንቺ እኮ ነው አይደለ? ትዳር አትበለው ነገር ትዳር አትበለው። የሆነ ሰው ላንተ ሪስፔክት ሲኖረው ፍቅር ሲኖረው ትዳር የምንለው ትክክል የለም። እኔ እና እሱ ጋር እሱም ቺት ያደርጋል፣ የፈለገበት ቦታ ይሄዳል። እኔ ፍናንተ ስለተመቸኝ ነው እንጂ እንዲህ ማድረግ አይነሳው ሆኜ አይደለም። ስጨነኩኝ እኮ በእናትሽ አላሉ አትጨነቅ። አይዞህ እንደስተ ያለሽ ግን በእናትሽ አትንኪኝ። ችግር የለውም። ፈርተህ ነው? አዎ አትፍራ። እኔ እኮ ምንም አላደርግም። አይ እንትን ነው አስፈራኝ ማለት እኔ እንደዚህ አድርጌ አላውቅም ከሴት ጋር። የምሬን ነው? የመጀመሪያ ነው እና ደግሞ በዛ ላይ ደግሞ ትዳር ያለ ምንም ችግር የለውም። የኔ እና እሱን ትዳር አትበለው እያልኩ ነው እያልሽኝ ነው። እሱማ ግን ያው ስለዚህ እሱን ከጭንቅላት አውጣውና እኔ እናንተ አሁን ለመቻቸት እንችላለን። ወይኔ አላበኝ እኮ በእናትሽ። አይዞህ እኔ እንደዚህ ሆኜ አላውቅም። ቁም ነገር ችግር የለውም። አትፍራ። ሁላችንም እንዲሁ ነው። ተጨነቅኩኝ እኮ እና በቃ ትጨናነቅ። በጣም እያስጨነቅሽ ነው በእናትሽ። ለምን ትጨነቃለህ? አሁን እኮ እንደሱ አይደለም በእናትሽ። አትፍራኝ። ችግር የለውም እኮ አይደለም። ልክ ነሽ እኮ ማውራት እንችላለን። ግን አሁን እዚህ ጋር ባልሽ ቢመጣ መጥፎ ነው ገባሽ? ደስ አይልም። እኔ የሆነ ደስ የሚል ነገር አይሰማኝም ማለት አይመጣም እያልኩ ነው። እሱ ይሄኛውን አንዷን ሊያገኝ ሄዷል እኮ አልሽኝ እኮ። አዎ እኔ እናንተ ግን ቢመጣስ? እሺ አይመጣም። እርግጠኛ ነሽ? በእውነት አይመጣም። በእናትሽ ቆይ፣ በእናትሽ እያስጨነቅሽኝ ነው። ወይኔ በእናትሽ አትጨናነቅ። ችግር የለውም። ልቤ በጣም እየመታ ነው። የመጀመሪያ ስለሆነ ነው። አዎ የመጀመሪያ ነው። በዛ ላይ ትዳር እንዳለሽ እያሰብኩኝ ስለሆነ ትዳሩን አታስበው፣ ከጭንቅላት አውጣው። እኔ እንደዚህ አይነት ነገር እኮ አድርጌ አላውቅም። በእናትሽ